ሰላም እንዴት ናችሁ? ደህና ናችሁ ሆይ? እንኳን ወደ ህልመኛ ዩቱብ ቻናል በሰላም መጣችሁ። ዛሬ ደግሞ እኔ ካለፍኳቸው እኔ ከሰራኋቸው ዩቱብ ላይ ከስህተቶቼ እናንተ ደግሞ እኔ ባለፍኩበት እንዳታልፉና እንዳትከስሩ ልነግራችሁ ነው። ብቻ ይጠቅማችኋል። እስከ መጨረሻው አዳምጡት። ስክሪን ላይ እንደምታዩት የኔ 4000 ሰዓት ሞልቶት 1.600,000 ቪው ነበረው፣ ግን ሞኔታይዝ አልሆነም። ይህ ደግሞ የዩቱብ ህግ በጣም አስቸጋሪ ህግ ነው። እኔ ባለማወቅ ብዙ ስህተቶች ሰርቼ ነበረ። የሰዎች ቪዲዮ ጭን ነበረ፣ ሙዚቃዎች አስገባ ነበረ። የራሴ ምንም ነገር የራሴ ቪዲዮ ወይም ደግሞ ራሴ የሰራሁት ነገር አልነበረውም። ብቻ እኔ ሳስብ የነበረው ቪው ማምጣቱን ሰዓት መቁጠሩን እንጂ መጨረሻ ላይ ችግር ማምጣቱን አላቅም ነበረ። አዲስ ጀማሪዎች ደግሞ ይህን ነገር ከመፈጠሩ በፊት ራሳችሁ አስተካክላችሁ መጀመሪያ ከመክሰራችሁ ወይም ደግሞ ለፍታችሁ ማና ከመሆናችሁ በፊት ከኔ ተምራችሁ ወይም ደግሞ መጀመሪያ አውቃችሁት ብትጀምሩ ጥሩ ነው። ምክንያቱም እኔ 1 ዓመት የለፋሁበት ነው። ባንዴው ሁሉም ነገር ነው የጠፋው። እንደ አዲስ የራሴን ኦሪጂናል ቪዲዮዎችን ለመጫን እየሞከርኩ ነው። በራሴ ለማጠራቀም እየሞከርኩ ነው። ላይቭን በመግባት እና እንደዚህ ደግሞ ደፈር ብዬ ቪዲዮ በመስራት እናንተንም ደግሞ ከስተቴ እኔ ተምሬያለሁ። እናንተ ደግሞ እንዳትደግሙት ብዬ መጥቻለሁ። እስከ መጨረሻው አዳምጡት፣ ላይክ አድርጉት እና ደግሞ ሰዓታችሁ አልሞላላችሁ ላለ እስኪ ሰብሰብ እንበል። አሁን ይሄ ቪዲዮ ስታዩት እናንተ ደግሞ ሰብስክራይብ አድርጋችሁ ቪዲዮውን ቢያንስ እስከ መጨረሻው አይታችሁ ላይክ እና ኮሜንት ብታረጉልኝ እኔም ደግሞ የእናንተን ላይክ ተከትዬ ኮሜንት ተከትዬ እናንተን ቪዲዮ አያለው ማለት። እንደዚህ ተባብረን ካልሆነ በስተቀር ያው ብዙ ጊዜ የኛ ቪው ወይም ደግሞ የኛ እይታ የሚቀንሰው ቲክቶክ ላይ የመጀመሪያ ታዋቂ አለመሆናችን ነው። ጥሩ ቪዲዮን ብንሰራ በቃ እውቅና ከሌለን ብዙ እይታ አይኖረውም እና ይሄ ደግሞ እኛ መጀመሪያ አዲስ ዩቱብ ጀማሪዎች ሰብሰብ ብለን እስኪ አብረን እንስራ ማለት ነው። ቪዲዮን ህይወት አዳምጡት፣ ከስተት የተማሩ ይጠቅማችኋል። እኔም ደግሞ ያለፈውን ትቼ እንደ አዲስ አሁን ተነስቼ የራሴን ነገሮች ለመጫን እያሰብኩ ነው። በተረፈ በርቱ፣ ተስፋ አትቁረጡ። ይኸው እኔ 1 ዓመት ሙሉ የሰራሁት እንትን ብልም ተስፋ አልቆርጥም። የራሴን ነገር ለመስራት ተነስቻለሁ በቁርጠኝነት ማለት ነው። ከዚህ በመቀጠል ማሳያችሁ እኔ ከዛሬ ዓመት በፊት የነበረው ቪው እና የነበረኝውን ነገር ነው ማሳያችሁ። እዚህ ጋር እንደምታዩት 1.7 ሚሊዮን ቪው እና 4000 ሀወርስ ሞልቶልኝ ነበረ። እንደነገርኳችሁ በአንድ ቪዲዮ ራሱ ያው 855,000 እይታ ነበረው እና እነዚህ ሁሉ ለሞኔታይዝ እንደማይጠቅሙ ያው እንደምታዩት በጣም ጥሩ እይታ እና ጥሩ ቪው እና ሰዓት ነበረው። ግን ከዚህ ሁላ በራሴ የሰራሁት ምንም ነገር ስላልነበረ ሁሉንም ያሁን አልተቀበለውም ማለት ነው። እኔም ከስህተት ተምሬ እንደገና ብዬ እየጀመርኩ ነው። ቶሎ አብረን እንስራ። ቪዲዮ ሲደርሳችሁ ደግሞ አበረታቱኝ፣ አብረን እንስራ። እንግዲህ ከዚህ ወደ 0 ተመልሼ ነው እና ተስፋ አትቁረጡ። እኔ ተስፋ አልቆረጥኩም። አንድ ቀን ደግሞ ያው ሰው ከስህተቱ ብዙ ነገር ይማራል። አስተካክዬ እንደመመጣ ተስፋ አለኝ እና ሁላችሁ ቪዲዮ ሲደርሳችሁ ደግሞ ሰብስክራይብ እና ላይክ እያደረጋችሁ ትለፉ። አብረን እንሰራለን። በርቱ፣ እንበርታ፣ ወደፊት ብያለሁ።